ማጽግዬ የኔ ማጽግዬ የኔ ወጣቷ የኔ ቆንጂየዋ ወተሽ ይቅርታ ካልጠየቅሽ በአካውንትሽ ላይ ወደ ክስ እንሄዳለን እያሉ ነው። ከቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት የተሰጠ መግለጫ ይላልና ለእህታችን ጽጌ መግለጫ ወጥቶባታል። ይሄ የላሊበላን ስም የሚያጠፋ ነው። የቅዱስ ላሊበላን ታሪክ የሚያጠፋ ነው። በእንግዳ ተቀባይነታቸው በቅዱስነታቸው እንጂ የሚታወቁት ላሊበላ በልመና አይደለም። ስለዚህ ቪዲዮ አጥፊ ይቅርታም ጠይቂ የተባለች ነው። እንግዲህ 3 ቀን ሆኖታል እስካሁን ይቅርታም አልጠየቀች። ምንድነው የሚሉት? ማንነታቸው አመጣጣቸው በውል እየታወቀ በየማህበረሰቡ ቤት በጧት እየዞሩ በዘፈን መልክ ልመና እንደ ስራ ቆጥረው ለሚንቀሳቀሱ አባ ውዴ ወይም ሐሚና ለተባለ ማህበረሰብ ክፍሎች የቅዱስ ላሊበላን ስም በመጥቀስ እጅግ አሳፋሪ የድንቁርና ጥግና የታሪክ ፍልሰትን የሚያስከትል ተግባር ነው። ይህን መሰል ስም ማጥፋት በሕግ ጭምር የሚያስጠይቅ ከባድ ወንጀል መሆኑ ታውቆ እነዚህ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ በጥብቅ እያሳሰብን ላጠፉት ጥፋት በሕዝብ ፊት ቀርበው ወይም በማንኛውም ሚዲያ ቀርበው ይቅርታ እንዲጠይቁ ከወዲሁ እናሳስባለን እያሉ ነው። ጽጌ ወታ ይቅርታ ካልጠየቀች እንግዲህ የሕግ እርምጃ ሊወሰድባት ነው ማለት ነው። በእውነቱ ጽጌዬ እንዴት ታምራለች! እንዴት ያምርባታል! ዘፈኑ ኦሪጂናሉ ጎሳዬ ነው። ጎሳዬ ይቅርታ ጠይቆበታል። እነዚህ ሰዎች ላሊበላን አይወክሉም ተብሏል። የዛሬ ስንት ዓመት ይቅርታ ጠይቆበታል አሉ። ዘፈኑም የታገደ ነው አሉ። አሁን ግን ጽጌ ክሊፕ ሰርታበታለች። ስለ ሀቅ ጽጌ ጥፋት የለባትም። እኛ በአካባቢያችን ላሊበላ ተብለው ነው የሚጠሩት። ጠዋት እየመጡ በዚህ በሚያምር ድምጻቸው የሚለምኑ አሉ። የሚባሉት ላሊበላ ነው። እንደውም ብርና እህል በሰሃን እህል ነው የምንሰጣቸው። ምግብ ምናምን አይቀበሉም። ቀኑን ሙሉ ስለሚዞሩ በሌሊት ነው የሚዞሩት። ስለሚዞሩ እህል ምግብ እንጀራ ምናምን አይቀበሉም። ጥሬ እህልና ገንዘብ ነው የሚቀበሉት። ላሊበላ ነው የሚባሉት። ሁሌ በየዓመቱ ይመጣሉ። እንደውም እንዳይረግሟችሁ እንባላለን። ግዴታ ነው መስጠት። የሉም ምናምን አይሰራም። መተው አንኳኩተው ነው የሚጠይቁት። አለባበሳቸውም ሁሉ ነገራቸው እንደ ጽጌ ያምራሉ። ስለዚህ ይሄ የሰማን ያደግነው ሆኖ አሁን እሷ ስታረገው ስም ማጥፋት ምናምን አግባብ ነው? ለምን መጀመሪያ እንትን ያሉትን ለምን ይሄ ባህላችን አይደለም፣ እነዚህ ሰዎች ስማቸው እንዲህ ነው ብላችሁ ለምን አላስተዋወቃችሁም? አሁን እኛ ያደግነው ላሊበላ ሲባሉ ነው የምንሰማው። በእውነቱ ይሄን ስማቸውን ራሱ አናውቅም። እንደውም አንዳንድ ልጆች ምን ይላሉ? ጣዖት አምላኪያን ናቸው። ይሄ ለጣዖታቸው የሚሰውት ነው። በየዓመቱ በየቤቱ እየዞሩ እንደውም ካላደረጉ ይቆመጣሉ ምናምን አሉ። አንዲት ቆንጆን አስታውራ የሰማሁት ይሄንን ስም ጠርታ። እኛ ግን አናቅም። ከልጅነታችን ጀምሮ ላሊበላ ሲባል ነው የምንሰማው። እና ጽግዬ ይቅርታ ትጠይቅ እያሉ የወጣቱ ሚዲያ ላይ ተነስቷል። እንዲሁም ደግሞ የቅርስና ምንድን ነው የሚባለው እንደሚከስ እየተናገረ ነው። አግባብ ነው ትላላችሁ? በእርግጥ ጥሩ ነው ማለት ከዚህ በኋላ የሚመጣው ትውልድ እነዚህ አካላቶች ላሊበላን በቅድስናቸው ሀገርን በደግነታቸው ሀገርን ያቆዩ ንጉስ እንደሆኑ ብቻ እንዲታወቅ፣ ይሄ ከልመናው ጋር የማይጠቀሱ እንደሆኑ ለሌላው ትውልድ ማስተማሪያ እንዲሆን ጥሩ ነው።
ክፋት የለውም። ጽጌ ጥፋቷ አይታየኝም። ለምን እየሰማን ያደግነው ነው። ላሊበላዎች እንዲህ ናቸው። ጧት እየመጡ ስማቸውም ላሊበላ ነው የሚባለው። ግን ሌላውን በዚህ እንዳይቀጥል ይሄን ስም እንዳይጠቀሙ ህግም ቢወጣ ጥሩ ነው ባይ ነኝ። የሚታወቁስ በዚህ ስለሆነ እኔ ራሴ አላቅም ይሄን ስማቸውን ላሊበላ እንደሆኑ ነው የሚታወቀው። እንደውም ከረገሟችሁ ላይ ይደርሳል ይላሉ። እንደውም ሲናደዱ ውሻው ለጂ ብሎ ይረግማሉ። እኔ አውቃለሁ በአካባቢ በስነ ስርዓቱ እህል ብር እንደሚሰጣቸው ጠዋት ሌሊት እንደሚመጡ እንደ ጽጌ ነው የሚያምሩት። ትግረኛ ነው የሚሰሩት እና ስማቸው ይሄ እንደሆነ ነው ሁላችንም እንደው የኢትዮጵያ ህዝብ የሚያውቀው ይሄንን ነው። የምናውቀውን ካዱ ማለት ከባድ ነው፣ ግን ስህተት ነው ማለት ቆንጆ ነው። ስሙን እየተጠቀሙበት ነው ማለት ቆንጆ ነው። ማህበረሰቡም አያውቅም ይሄንን ስም። አሁን ያላችሁትን ስም በውል ይሄ ስማቸው እየታወቀ ያላችሁትን ስም በእውነቱ ማንም አያውቅም። እኔ አላውቅም። እርግጠኛ ነኝ ብዙ የከተማ ልጆች ይሄንን አያውቁም። የሚያውቁት ላሊበላ የሚለውን ስም ነው እንጂ ይሄ ምንድነው ስሙ አባ ምንድነው የሚለው አባ ውዴ ሐሚና አናውቀው። ምናውቀው ላሊበላ ናቸው ነው የሚባሉት። ስለዚህ ለቀጣዩ ትውልድ ይሄ ስም እንዳይጠፋ ቅዱስ ላሊበላን በቅድስናቸው እንድናውቃቸው መደረጉ ጥሩ ነው። ለምን ላሊበላ በታሪክም የተመዘገበ ስለሆነ እና ጽጌዬን የመሰለች ልጅ ባትከሷት እንደው ጥሩ ሰርተዋለች። እሷም ደግሞ እስካሁን አላጠፋችው። 3 ቀን ይኸው ሚዲያ ላይ ይጮሃሉ። መግለጫ እስከ መውጣት ደረሰ። ይኸው እስካሁን ቪዲዮ አለ። አታስደንግጧት፣ ባታስደነግጧት ጥሩ ነው ባይ ነኝ። ለማንኛውም ይሄ ነው ያለው ነገር። እንደው አላስችል ብሎኝ ነው የምናውቀውን ነገር ባንደባብቀው ከልጅነታችን ጀምሮ እየሰማን ያደገውን ነገር አሁን ጽጌ ወይም ደግሞ ወጣቱ ሲሰራው ኖ እናንተ ዋሽታችኋል ማለት አግባብ አይደለም። ለምን እየሰማን ያደግነው እያየናቸው ያደግነው ስማቸው ይሄ ስለነበረ ላሊበላ የሚል ስም ነው የምናውቀው። እና ጽጌ አዲስ እንትን አይደለም ይዛ የመጣችው ልላችሁ ፈልጌ ነው። ያኔ ጆሮአችንን አንካደው፣ አይናችንን እያወቅን እንዳላወቀ ጽጌ አጥፍታለች፣ በዚህ ስም አይታወቁም፣ የላሊበላን ስም አጥፍታለች የሚለው ሐሰት ነው። የምናውቀው ይሄንን ነው። ግን ደግሞ ሌላው ትውልድ ላሊበላን በልመና እንዳይሰይሙ ይሄን ጥሩ እንቅስቃሴያችሁ ጥሩ ነው። ከዚህ በኋላ ሌሎችም እነዚህ ለሊት የሚመጡት ጧት የሚመጡት ድምጻቸው የሚያምረው ሰዎች ስማቸው ይሄ እንዳልሆነ ትውልዱ እንዲያውቅ ማድረጋችሁ ጥሩ ነው። ግን ጽጌ ዘፈኑ ጎሳዬም ዘፈኑን ሲሰራው እኮ ያየውን ነው፣ አካባቢው ላይ ያየውን ነው። አሁን እኔም ያየሁትን ነገር ነው ከልጅነቴ ጀምሮ። እንዳይረግሟችሁ እየተባልን እንደዛ እየተሽቆጠቆጥን ላሊበላዎች መጡ እያልን ነበር እንትን የምንለው። አባ ምናምን የሚሉትን አናውቃቸውም። እና ያው ጽጌ ለማጥፋት ብላ ሳይሆን ያኔ የተለመደውን ነገር ነው ያደረገችው። ግን ደግሞ ያምርባታል፣ ድምጻቸው ደግሞ ያምራል እኮ። ለማንኛውም ጥሩ ነው።